السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد، فيقول سبحانه: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. صلى الله العظيم. ودي حريما بالسبوش انقدي الله سبحانه وتعالى عطاك علي يورداتشون تزازوش بعطاك علي تزازوشون اندن فتسا ما سجددونا ነገር ግን አንድ ትእዛዝን ሲያዝ ግን ብቸኛ ራሱ እየፈጸመ እኛም እንድንፈጽም መላእክቶቹም እንደሚፈጽም የነገረን ነገር ቢኖር ያው ሰላት አለ ነብዩ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድ ነውና እና ይሄንን ራሱ የሚፈጽመው መላእክቶቹም የሚያደርጉትን ተግባር እኛ እንድንተገብረው ሙእሚኖች ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ሰላትም ሰላምታም አውርዱ ይለናልና በአጠቃላይ ይሄ ፕሮግራማችን እዚህ ላይ ያጠነጠነ ይሆናል። እንግዲህ በዚህ ጉዳይ ላይ እንግዳ ሆነው የቀረቡልን ክቡር አምባሳደር ኡስታዝ ሐሰን ታጁ ናቸው። ፈቃደኛ ሆነው በመገኘታቸው በእኔም በእናንተም ስም እያመሰገንኩኝ እንደ አጠቃላይ ግን ሰላዋት ራሱ ሰላዋት የሚባለው ነገር ትርጉሙ ምን ይመስላል፣ ሰላዋት ደግሞ ከእስልምና አንፃር ህግጋቱ ምን ይመስላል፣ እንዲሁም በተጨማሪ ምን ጥቅሞችን ሰላዋት በማድረግ እናገኛለን የሚሉትን ነገሮች እያነሳሳን እንጨዋወታለን። በድጋሚ አብራችሁ ስለሆናችሁ እያመሰገንኩ እንግዳዬንም ፈቃደኛ ሆነው በመገኘታቸው በእኔም በእናንተም ስም አመሰግናለሁኝ። እንኳን ደህና መጣችሁ አምባሳደር። መርሐባ። شكرا. الحمد لله الصلاة والسلام على رسول الله صلى الله عليه وسلم. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. يا حريما تيفينم አመሰግናለሁ ለዚህ ፕሮግራም ስለጋበዛችሁ። እሺ፣ ወደ አነሳነው ነጥብ እንደው ሰላዋት ምን ማለት ነው ራሱ? ከዛ በፊት ያው ባለፈው ሳምንት ነበር ቃል የገባ ነው ሰላዋትን እናያለን ብለንና ርዕሱ ያው በተወሰነች ደቂቃ ማየት አይቻልም በሚልና ዛሬ በሰፊው እናያለን ብለን ነበር። በሰፊው እናያለን ያልነው ነገር እንደገና በጣም ሰፍቶ አስቸጋሪ። ነብዩ ሰለላሁ ዐለይሂ ወሰለም ሰላዋትን በተመለከተ በጣም ብዙ ዑለሞች ኪታብ ጽፈዋል እና በጣም ሰፋፊ ነው። ርዕሱ ከጠበቅኩት በላይ ባህር ነው፣ ውቅያኖስ ነው እና የዛሬው ፕሮግራማችን ከውቅያኖሱ ትንሽ ጨለፍ አድርጎ የማየት ያክል ነውና የሰላዋት ፈዳኢሉ ምኑ እቺ ብቻ ናት ብሎ ሰው መደምደም የለበትም። በሰይዱል በሸር ላይ ሰላዋት ማውረድ ሰለላሁ ዐለይሂ ወሰለም በጣም የሚገርም ስፋት ያለው ርዕስ ነውና ከዛ አኳያ ነው ሰላዋት ማናው እንግዲህ ያነበብከው የቁርአን አያ አለ፣ እሱን እናየዋለን በትንታኔ። ምናልባት ቁርአኑን ባየነው ቁጥር እየገረመን የሚሄዱ ነገሮች አሉ። የቃሉ አወቃቀር፣ አሰካኩ፣ ውስጥ ኮንቴንቱ የቁርአን ባህሪ እንደዚህ ስለሆነ እና ሰላዋት አንደኛ ረህማ ማለት ነው፣ ረህመት ማለት ነው፣ የአላህ ረህማ። ሁለተኛ ሰና ማለት ነው፣ ተዕዚም ማለት ነው። የአላህ ስብሓነሁ ወተዓላ ከሆነ እንደዛ ነው፣ ረህማ ነው፣ ሰና ነው፣ ተዕዚም ነው፣ ተሽሪፍ ነው፣ ኢክራም ነው ለረሱል ሰለላሁ ዐለይሂ ወሰለም። መላእክቶች ጋር ሲሆን ደግሞ ዱዓ ነው የሚሆነው ወይም እስትግፋር ነው የሚሆነው። ለረሱል ሰለላሁ ዐለይሂ ወሰለም ሲሆን አላህ ደረጃቸውን ከፍ እንዲያደርግላቸው መላእክቶች ይለምናሉ ማለት ነው፣ ዱዓ ያደርጋሉ። ኢነላሁ ወመላኢከተሁ ዩሰሉነ ዐለ ነቢ፣ መላእክቶች በነብዩ ሰለላሁ ዐለይሂ ወሰለም ሰላዋት እንዲወርድ ሲያደርጉ አላህን እየለመኑት ነው እባክህን ደረጃቸው። ምክንያቱም እስትግፋር የሚባለው ነገር ብዙ ለሳቸው ትርጉም ላይኖረው ይችላል። ለሙእሚኖች ሲሆን እስትግፋር ችግር የለውም። ረሱል ሰለላሁ ዐለይሂ ወሰለም ግን ኹሊቀ ሙበረአን ሚን ኩሊ ዐይቢን ከአንሁ ቀድ ኹሊቀ ከማ የሻኡ ከምንኛውም ነውር የጸዱ ስለሆኑ በዛ ይታያል ማለት ነው።
እና ምን ይላሉ ዑለሞች ወታዚሙ ሰላቱል መላኢከቱ ወገይሩም ጠለቡ ዛሊከ ማለት ተሽሪፉን ሰናኡን እንዲጨምርላቸው ለሁ ሚነላሂ ተዓላ ወልሙራዱ ጠለቡ ዚያደቲ ላ ጠለቡ አስሊ ሰላት ይላሉ። ምክንያቱም አስለ ሰላት አስለ ረሕማ አስለ ሰና አስለ ተሽሪፍ ወተክሪም አለ አዲስ እንደ አዲስ አላህ እባክህ ነቢዩን አልቃቸው አትላቸው አትልም ሰለላሁ ዐለይሂ ወሰለም የነበረ ነው ግን ኒሃያ የለውም ይሄ ምጥቀት የሚባለው ነገር እና ሁሌም እየመጠቁ እንዲሄዱ ወደ ላይ እሱን ነው የምትለምነው እንጂ አስሉማ ድሮም እኮ አለ ገና ሳይኸለቁም ገና አደም በይነል ማኢ ወጢን እያሉ ከዛም በፊት የሆነው ሁሉ በአጠቃላይ አለ ያ ተሽሪፉ ተዕዚሙ አለ። እያንዳንዱ ነቢይ ሲመጣ አላህ ሱብሓነሁ ወተዓላ ቃል አስገብቶታል። ይሄ ሙሐመድ የሚባል የመጣ ጊዜ እንድትከተለው የሚል ሚሳቅ አስይዟቸዋል። ይሄ ተሽሪፉ ነው ከአደም ጋር የተያያዘው ብዙ ነገሮች አሉና ያን ምትለምነው አይደለም። ኦልሬዲ ሀብታም ናቸው በዛ ነገር ላይ ኦልሬዲ በጣም ብዙ ምጥቀት አላቸው። ግን ዱዓ ባረከ ቁጥር ሰለዋት ባወረድከ ቁጥር ምትለምነው ያ መጨረሻ የሌለው ምጥቀታቸው የበለጠ ከፍ ከፍ እንዲሉ ማድረግ ነው እና አላህ ስብሓነሁ ወተዓላ በሶላዋት በኸልቁ ላይ የሚያወርዳል የሚሉ የቁርአን አያዎች አሉ። እነሱ ለአንቢያዎች ሲሆን ደግሞ ኻስ ናቸው። ለነቢዩ ሰለላሁ ዐለይሂ ወሰለም ሲሆን ደግሞ የተለየ ነገር ነው። ቃዲ ኢያድ ረሕመቱላሂ ዐለይህ ቃዲ ኢያድ ማለት በ6ኛው ሂጅሪያ የነበሩ በነቢዩ ሰለላሁ ዐለይሂ ወሰለም ለአንድ የጻፉት የሚገርም ኪታብ አለ አሽፋ ፊ ታሪፊ ሕቁቂል ሙስጠፋ የሚል እንደ አጋጣሚ ያው አረብኛ የምችሉ ሰዎች ይህን ኪታብ አንብቡት። የነቢዩ ሰለላሁ ዐለይሂ ወሰለም ደረጃ በጣም በጣም እንድታቅ የሚያደርገ ነው። አንዳንዴ አናቃቸውም እሳቸውን እንዲሁ ተላኩ እንዲህ ተራ ነገር ነውና ይሄ ኪታብ ላይ ምን ይላሉ? አሰላቱ አለ ነቢይ ሚነላሂ ተሽሪፉን ወዚያደቱ ተክሪሚን ይላል ወዓላ መን ዱነ ነቢይ ሰለላሁ ዐለይሂ ወሰለም ረሕማ ይላሉ። ከነቢዩ ሰለላሁ ዐለይሂ ወሰለም ውጭ ላለው ግን ረሕማ ነው ይላሉ። ለሳቸው ግን ተሽሪፉን ዚያዳ ማድረግ ነው። ትርሚዚ ሱፊያን አልተውሪን ጠቅሰው ሌሎችንም ዓሊሞች ጠቅሰው እንደጠቀሱት ሶላቱ ረቢ ረሕመቱ ሶላቱ ልመላኢከት እስትግፋሩ ብለው በእንደዚህ የተረጎሙትም አሉ። አጠቃላይ ትርጉሙ እዚህ ጋር የሚሽከረከር ነው። ረሕማ ነው፣ ተሽሪፍ ነው፣ ታዚም ነው፣ እንትን ነው። የነቢዩ ሰለላሁ ዐለይሂ ወሰለም ቀድር ከፍ ማድረግ ነው ከአላህ ሲሆን፣ ከእኛ ሲሆን ደግሞ ያ ቀድር ያ ሸረፋቸው ከፍ እንዲል አላህን መለመን ነው። ይሄ ነው የሰለዋት ማዕና። ብዙ ማዕናው ዙሪያ የሚሉ አሉ፣ ግን የሚሽከረከረው በእነዚህ ኤሪያዎች ነው። ወይ ነቢዩ ሰለላሁ ዐለይሂ ወሰለም ላይ እዝነትህን አውርድ የሚል አንድ ትርጉም ነው። ከዛ ውጪ ደግሞ የነበረው የተጀመረው የማክበርና የማላቅ ነገር አለ። እሱ እንዲጨምር ያንን ሁሌ የቀጠለ ይቀጥል ብሎ ማድረግ ከበረካም ጋር ያያይዙታል። በረካም ያያይዙታል ከበረካም ጋር በረከቱን የበለጠ እንዲጨምርላቸው የማድረግ ነገር አለ። እነዚህ ናቸው የሶላዋት አጠቃላይ ትርጉሞች ናቸው። መርሐባ እሺ። እንትኑም በተመለከተ ያው ደረጃውን ሁክሙ ምንድነው በሸሪዓው በተመለከተ የቁርአን አያ መጀመሪያ የተከስከው ኢነላሁ ወመላኢከተሁ ይሶሉና አለ ነቢይ ያ አዩሀ ለዚነ አመኑ ሶሉ ዐለይሂ ወሰሊሙ ተስሊማ የሚለው አምር ሁሌ ቁርአን ውስጥ ሲመጣ ትእዛዝ ለውጁብ ነው። አጠቃላይ ቃዒዳው ይሄ ነው። አልአምሩ ሊልውጁብ ነው። ሐዲስ ላይ ሲሆን የተለያዩ አስተያየቶች አሉ። ሙስተሐብ ነው እንዲህ ሌላ ቀሪና ከሌለው የሚሉ አሉ። ግን አልአምር ቁርአን ውስጥ ሲመጣ ሊልውጁብ ነው። ከዚህ ተነስተው ሰዎች ዑለሞች የተለያዩ አስተያየት ወደ 10 አይነት እንትኖችን ዝርዝር ሁኔታዎችን አስቀምጠዋል። አንደኛው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለምን በህይወት አንዴ ሶላዋት ማድረግ ዋጅብ ነው፣ ግዴታ ነው። አላህ ምክንያቱም ሰላዋት አውርዱ ብሎ ሲያዘን ውጁብ አለ። ውጁብ ነው። ውጁብ አንዴ ካደረገው አንድ ሰው መሰረታዊውን የአላህ ትእዛዝ ፈጽሟል ይላሉ። ከዛ ሌሎች ዑለሞች ምንድነው የሚሉት? በተወሱ ቁጥር ሶላዋት ማውረድ ግዴታ ነው የሚሉ ዑለሞች አሉ። አህወጥ የሆነው ሴፈስት ሳይዱ ለጥንቃቄም እሱ ነው። ሌሎቹ በተወሱ ቁጥር ማድረጉ ሱና ነው የሚሉ ዑለሞች አሉ። ግን ለጥንቃቄው ይሄኛው ነው። በአጠቃላይ ይሄ እንትና ኢማም ሰኻዊ አልቀውሉል በዲዕ ላይ ይህንን ቃል ይጠቅሱታል። የዑለሞችን አጠቃላይ ሀሳብ
ካመጡ በኋላ ዋጅብ የሚሆንባቸው ቦታዎች አሉ። ሶላት ውስጥ ዋጅብ የሚሆንበት አለ። ሌሎች ቦታዎች ዋጅብ ሶላት በተለየ ሁኔታ ግዴታ የሚሆንባቸው አለ። ግን በአጠቃላይ አንድ ሰው የነቢዩ ሰለላሁ ዐለይሂ ወሰለም ስም ሰምቶ ሶላዋት ሳይወርድ መሄድ የለበትም። ይሄ ምክንያቱም አለማውረድ የሚያመጣውን አደጋ በኋላ ላይ እናየዋለን። ከነዛ ማስጠንቀቂያዎች አንጻር ሲታይ በተወሱ ቁጥር ረሱል ሰለላሁ ዐለይሂ ወሰለም ሶላዋት ማውረድ ግዴታ ነው የሚለው የበለጠ አህወት ነው። ከዛ የተነሳ አሊሞቹ በጣም ጥንቃቄ ያደርጋሉ። እሳቸው ተወስተው ሶላዋት ያላወረደ አለማውረድ በጣም ልክ እንደ ነውር ነው እንትን የሚሉትኝ እና የሚገርመው ነገር ለበሳቸው ብቻ አይደለም። የእሳቸውን ስም የያዘ ሌላ ሰው ሲወሳ ከስሙ ጋር ሌላ ሰው ዝም ብሎ ሳምበዲ ሙሐመድ ይሆናል። ስሙ ሙሐመድ ሲባል ሰለላሁ ዐለይሂ ወሰለም አንድ ሼክ አሉ እዛ የነበሩ ወሎ አካባቢ ስማቸው ሙሐመድ ነው። ስሙ ሙሐመድ ነው። የልጃቸው ስም ሙሐመድ ነው እና በወሰት ቁጥር ሙሐመድ ይሉትና ሰለላሁ ዐለይሂ ወሰለም ይላሉ እና በሰሙ ቁጥር ሙሐመድ ሚል በሰሙ ቁጥር መነሻው ነብዩ ሰለላሁ ዐለይሂ ወሰለም ስለሆነ የዛ ስም መነሻ ወደዛ ይወስዱታል። በቃ የጥንቃቄያቸው ብዛት ኖርማሊ አሽረፈል ኸልቅ ሲወሱ ነው ሶላዋት ዋጅብ የሚሆነው እንጂ ሳምበዲ ሙሐመድ የተባለ ስለተወሳ አይደለም። ግን ከስሙ ጋር ከዛ ተያይዟልና ሙሐመድ ሚል ስም በየትኛውም አጋጣሚ ወይ ሙስጠፋ ሚል ስም ከነብዩ ሰለላሁ ዐለይሂ ወሰለም ሲሰሙ ሶላዋት ሰለላሁ ዐለይሂ ወሰለም ይላሉ። አለማውረድ ከዚህ ከቡኽል ውስጥ እንዳይከተን እያሉ ማለት ነው። እና ለጥንቃቄ የሚሆነው ምንድነው? ለኛም ከጥቅሙ አኳያ እንደምናየው ለጥንቃቄ የሚሆነ ነብዩ ሰለላሁ ዐለይሂ ወሰለም በተወሱ ቁጥር ሶላዋት ማውረድ ነው። ከጥቅሙ አኳያ ራሱ በጣም ትልቅ ገበያ ነው፣ ትልቅ ትርፍ ነው፣ ትልቅ የጊዜ ኢንቨስትመንት ነው ሶላዋት ማለት ነው። ወደ ፋይዳዎቹ ስንሄድ ቁርአኑን ምናልባት እዚህ ላይ ያው ስትወስ ነው ብዙ ይሄ ኪታብ ጸሐፊዎቹ ትልልቅ ኪታብ ጸሐፊዎች ከነው እያንዳንዱ ሐዲስ ላይ ሶላዋቱ ይጻፋል። ችላ ብለውት አላየንም ማለት ነው። ጥንቃቄ ያደርጋሉ ዑለማዎች በአጠቃላይ ጥንቃቄያቸው እንትን ይላሉ። ከዛ አኳያ ነው ማርሃባሽ ፈዳኢሉን እናንሳስ ከቁርአኑ አያ እንነሳ። ቁርአኑ አያ የተዋቀረበት መንገድ እንትን ነው በጣም እንድንገረም የሚያደርገን ነው። እኔ ሁሌ ሰማዋለሁ እነላሁ መላእክተሁ መችስ ኹጥባ ላይ ሳይባል ጁማ እንሰማዋለን እና የደነገጥኩት በጣም የምታውቃቸው የሚመስሉ ነገሮች ናቸው። ግን የደነገጥኩት አሽፋ ፊ ታሪፊ ሕቁቅ ልሙስጠፋ የቃዲ ኢያድ ኢሳናት እችን አያ ያመጡና የሰጡት ትንታኔ እንትን ይለኛል፣ ይገርማል። የመጀመሪያው ያው ኢነላሁ መላእክተሁ ተውኪድ ነው፣ መቸስ ማጽናት ነው። ነገሩን ጉዳዩ ልዩ ትኩረት የሚሻ ከባድ መሆኑን ለማሳየት ነው። ኢነላሁ መላእክተሁ ይሰሉና አለ ነቢ ያ አዩሃ الذين آمنوا صلوا عليه وسلموا تسليما የሚለው በማጽናት ነገር ነው የመጣው እንትኑ። የሚገርመው ግን አወቃቀሩ ይሄ አረፍተ ነገር አወቃቀሩ ያው አንተ የነህውም ስለምታቅ ጁምላ እስሚያ ነው። ጁምላ እስሚያ የሚባለው አወቃቀር ሙብተዳው ስም ሆኖ ኸበሩ ፊዕል ሙዳሪዕ ከሆነ ዑለሞች ምን ይላሉ? استمرارٌ بالانقطاع ነው የሚያመለክት ይላሉ። ስለዚህ ምን ማለት መሰለ ኢነላሁ መላእክተሁ ይሰሉና አለ ነቢ ማለት በእያንዳንዱ استمرار بالانقطاع በእያንዳንዱ ሰከንድ፣ በእያንዳንዱ ደቂቃ፣ በእያንዳንዱ ወቅት አላህና መላእክቶች ነብዩ ላይ ሶላት ያወርዳሉ ነው የሚለው። እረፍት የለም። አላህ የሚገርመው ነገር እሱ ነው። በእያንዳንዱ ይሄ በጣም እንትን ነው። ሁሌ ረህማ ይዘንባል ማለት ነው ካላህ እሳቸው ላይ ሁሌ ተሽሪፍ አለ፣ ሁሌ ሰና አለ። እሳቸውን መድህ እንዳደረገ ነው በእያንዳንዱ ደቂቃ እሳቸውን መድህ ያደርጋል ማለት ነው። ይሄ የእሳቸውን ልቅና በረካ ይዘንብባል እና የእሳቸውን ልቅና እንደው በቃ ሰዎች ከሚገምቱት በላይ ነው፣ ማሰብ ከምችለው በላይ ነው። ምክንያቱም አላህና መላእክቶች በእሳቸው ሶላዋት ሁሌ ያደርጋሉ ማለት በጣም ከባድ ነገር ነው። ሌላ የሚገርመው ነገር ምንድነው? የአላህ ስብሓነሁ ወተዓላ ቀዲም ነው፣ አዘልይ ነው። ኢነላሁ መላእክተሁ ይሰሉና አለ ነቢ የሚለው እኮ ቀዲም ነው፣ ከአዘል ነው። እና ምን ማለት ነው? ወደ ኋላ ሊሚት የለውም ጊዜው ራሱ ዛሬ አልጀመረው ማለት ያን ባነሳው ሰዓት አልጀመረው አይደለም። አዘልይ ነው፣ ቀዲም ነው። እንደገና ደግሞ አበድይም ነው።
ዘላለም ነው እና አልፋና ኦሜጋ የምትለው ነው። ነብዩ ሰለላሁ ዐለይሂ ወሰለም ላይ አላህ ሶላዋት ሲያወርድ ከአዘል ጀምሮ አስበው እንግዲህ በጣም ወደ ኋላ ሚሊዮኖች ሄደ ወደፊት ሚሊዮኖች አመታት ሄደ በእያንዳንዷ ሰከንድ እሳቸው ላይ ሶላዋት ይወርዳል። እሳቸው ላይ ሰና አለው አላህ ያወድሳቸዋል። እሳቸውን ተክሪም ተሽሪፍ ያደርጋልና መገመት ይከብዳል እንትኑ ምጥቀቱ ማለት ነው። እና አሪፎቹ ብዙ ጊዜ ለመድሐቸው መነሻ የሚያደርጉት አላህ ይሄን ያህል በየሰከንዱ ሰና ያያረጋቸው ያወደሳቸው ትንሽ ማወደሱ ብዙ ቁም ነገር አይደለም። ለመድሐቸው ግን ትልቅ መነሻ ነው የሚሆነው። ለዛ ነው እንትና ሰይድ ጫሊ እንትኖቻቸው ደስ ይላሉና ስሙን ከስሙ ላይ አላህ ይሸቀቀው ይሉና ከኢድራኩ ሁሉ ሲሩ የረቀቀው ይላሉ። የምታገኘው አይደለም ይሄ ደረጃው እንትን አይደለም እንደዚህ የምትገምተው የሚገለጥ አይደለምና ስሙን ከስሙ ላይ አላህ ይሸቀቀው ማለት ከስሙ ነው ከሐምድ አይደለም ሙሐመድ ከዛ ነው ፈልቅቆ ያወጣው ስማቸውን። ከኢድራኩ ሁሉ ኢድራክ የምትለው አጠቃላይ ሰው ልጅ ሊደርስባቸው የሚችሉ ነገሮች ሁሉ ከኢድራክ ሁሉ ሲሩ የረቀቀው ይላል። ከኢድራክ ልታገኘው አትችልም። ለዛ ነው እንትና ቡሰይሪ ኢነ ሚን ሙዕጂዛቲከ አልዐጅዙ አን ወስፊከ የሚላቸው። ብዙ ተአምራት አሉ። ጨረቃ ተሰንጥቆልሃል፣ ኢስራ ሚዕራጅ ወጣሃል። ከዛ ሁሉ ግን የሚገርመው አልዐጅዙ አን ወስፊከ ይላል። ያንተን ሲር ማግኘት አንተን መግለጽ አጅዝ ነው ሚቻል አይደለም። ይሄ ቡሰይሪ ማለት ኢማም ቡሰይሪ ያኛው ደግሞ ከለቲል አቅላሙ አውስ ፊዛቲ ይላሉ። ብዙ ዑለሞች እንደዛ ይላሉ። እንትና ለዛ ነው እንትና ምንሸጫሊ ዛፉ ሁላ ቀለም ቢቀሰም ጨርሶ ውሃው በየጎሳው ለመድ ተርሶ ከወኑ ቂርጧስ ሆኖ ላይታችሁ ተዳርሶ ሁሉም አስኖ ለፍቶ ድክም ብሎ ፈርሶ የመድሑን ማበሉን አዟሪቱን አጣው የሚሉት ሚቻል ነገር ስላልሆነ በሌላ አረብኛ እንትናቸው ላይ ብዙ እንትን ይላሉ። እሳቸው ለመድህ ለማድረግ ይሞክራሉ። በጣም ከ100 በላይ ኪታቦች ጽፈዋል። በእሳቸው መድህ ብቻ የሚሽከረከር ሼክ ጃሊ 105 ምናምን 7 የአማርኛ ግጥሞች አሏቸው በጣም ፓወርፉል የሆኑ። ያን ሁሉ ካረጉ በኋላ ግን ውቅያኖስ በጣም ሰፊ ነውና የሚቻል ስላልሆነ ወስና ፊል ባህሪ طويل القعر لكن ما ندري له طرفه ወስና ፊል ባህሪ ማለት አንድ ውቅያኖስ መዋኘት ጀመርና طويل القعر በጣም ጥልቀት ያለው ነው። የጎን ብቻ አይደለም ወደታችም ጥልቀት አለው። لكن ما ندري له طرفه ይላሉ። ጫፉን ማግኘት አንችልም እና ብዙ ዋጋ የለውም። ይሄ በተለያዩ አጋጣሚዎች የሚናገሩት ነው። እና አንዳንዶቹ ሲሩ ገብቷቸው መግለጽ ሲያቅታቸው ከሆዳቸው ውስጥ እንትን ይሉታል ደፍነው ይላሉ ብቻቸው። እና ሼክ መሐመድ አመዴ የሚናገሩት አለ قد حفرنا قبرا في ميدان الحشا ይላሉ فدفنا فيه اسرار لا تفشى ይላሉ። ለሰው ብትነግረው የማይገባው ስለሆነ እንግዲህ ባህር ስለሆነ በቃ ፊሊንግ ነው ውስጡ ነውና ይተውታልኝና قد حفرنا ሆዳችን ውስጥ قد حفرنا قبرا في ميدان الحشا ውስጣችን አንጀታችን ውስጥ ቀብር አዘጋጀንና ወደፈና فيه اسرار لا تفشى ብዙ ማይገለጹ ሚስጥሮችን ደፈንበት። ብዙ ለሰው ብትነግረው ማይሰማ ማለት ነውና ይሄ አያ ይገርማል። በእያንዳንዱ ደቂቃ አላህ ያወርዳል ነው የሚለው። ረህማውን ሰናኡን ምኑን እንደገና من الازل الى الابد ነው የሚለው። አላህ ከባሮቹ ጋር የተጋራበት ቅድም ጠቅሰዋል። መልካም ስራ ነው፣ በጎ ስራ ነው። ራሱ አርአያ ሆኖ ያሳየበትና እኛን መሰሉ ነው ጥሪው አጠቃላይ። እነላሁ መላእክተው እንግዲህ አንድ ሰው አርአያ ይፈልግ የለ ሞዴል ይፈልጋል። ይሄው ነው ሞዴሉኛቸዋል። መላእክቶች ሞዴል ሆነዋቸዋልና የእኛን ሞዴልነት ተቀበሉ። እነላሁ መላእክተው ይሰሩ ረፍት እኮ የለንም እኛ እናንተ መነክቷችሁ ነው። እኛ እኮ በየሰከንዱ በየደቂቃው በየሰዓቱ እኮ እናወርዳለን እሳቸው ላይ ሰለዋት። እናንተ ለ10 ደቂቃ ለ5 ደቂቃ በቀን 3 ምንድነው መወዘናቸው የሚል ከፍተኛ እንትን ነው ያለው። ሁለተኛ ፋይዳው ምንድነው? የመጀመሪያው ላይ من تشبه بقوم فهو منهم ነው። መቼ ከመላእክቶች ጋር ካላህ ጋር በድርጊቱ የተመሳሰለ ሰው ልቅናው ከፍተኛ ነው የሚሆነው። እና የመጀመሪያው ግብዣ ያላህ እንደዛ ነው። እንደዚህ ትእዛዙን ዝም ብሎ አይደለም ያመጣው። እኔና መላእክቶች እኮ በየደቂቃው በየሰከንዱ ከጥንት እስከ አበደ አበድ ያወረድን ነው
እናንተ ምን ነክታችሁ ነው 10 ደቂቃ 20 ደቂቃ 100 ጊዜ 50 ጊዜ እንትን ነው ሶላዋት ማውረድ ምንድነው? اللهم صل وسلم وبارك عليه። ሁለተኛው አሽረፈል ኸልቅን ፍቅር ያጎናጽፋል። ይሄ ጀላኡል አፍሃም ላይ ተጠቅሷል። እንትና አልቀውሉል በዲዕ ላይ ሰኻዊ ሌሎችም ተጠቅሰዋል። ሁሌ ሶላዋት የሚያወርድ ሰው የሳቸው ፍቅር ይሰርጽበታል። የፍቅር የመጀመሪያው ደረጃው ማስታወስ ስለሆነ ሶላዋት ከማስታወስ ጋር ይያያዛል። ሰው ስራ እየሰራ اللهم صل وسلم وبارك على سيدنا محمد وآله እየነዳ اللهم صل وسلم وبارك على سيدنا محمد እያወራ መሃል ላይ اللهم صل وسلم ይሄ ባለ ቁጥር ሁሌ ያስታውሳል ማለት ነው። እና ፍቅር በእርግጠኝነት ያሰርጻል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። መውደድ ደግሞ አስለል ሙሐባው ግዴታ ነው። ያለሱ ኢማን የለም። ከራስ አስበለጠ ስትወስደው ነው ሐላወተል ኢማን የሚባለው። ሐላወተል ኢማን እኔና መልክተኛዬን የሐዲሱ ስላለ ማለት ነው። እንዱ ለተመልካቾች ትንሽ ነካ አርጉትና ገለጽላችሁ። ثلاث ما وجد فيهن وجد حلاوة الإيمان أن يكون الله ورسوله أحب إليه مما سواهما ይሄ ነው ሐላወተል ኢማን። ከሶስት ነገሮች ያሉት ሰው ሐላወተል ኢማንን አግኝቷል። ኢማንን ለዛውን አግኝቶታል፣ አጣጥሞታል ይላሉ። አንደኛው አላህና ረሱሉ ሰለላሁ ዐለይሂ ወሰለም ከሁሉም ነገር በላይ መሆናቸውን መውደድ ነው። ይሄ ሐላዋን ለማግኘት አስለል ኢማን ግን ሙሐባ ግን እሳቸውን መውደድ አስለል ኢማን ነው። ለሳቸው ምንም ስሜትና ፍቅር የሌለው ሰው አስለል ኢማኑ ላይ ችግር አለበት። ለዛ ነው ሼክ ጫሊ ረህመቱላሂ ዐለይህ ሙሐባው ኢማን ነው ይላሉ። ኢማን ነው ራሱ ሙሐባው ኢማን ነው። ወንድም ይወደደው ትንሽ ሊያሳድግ ነው አላህ የሰደደው ይላሉ። ትንሽ ሊያሳድግ ነው ማለት በሶላዋቱ እያደግን አይደለ? ሰይድ አቡበክር እኮ ረሱል ሰለላሁ ዐለይሂ ወሰለም ጋር ባይገናኙ ማን ያውቃቸዋል? ማንም በቃ የሆነ መካ ውስጥ የነበሩ አንድ እንትን ናቸው። ዑመር ማን ያውቃቸዋል? ሴት ልጃቸውን የቀበሩ ጃሂሊያ ውስጥ ያሉን ኻሊድን ማን ያውቃቸዋል? ትንሽ አይሻን ማን ያውቃቸዋል? ከእሳቸው ጋር የተገናኘ ሁሉ ነገር ትልቅ ነው የሚሆነው እና ትንሽ ሊያሳድግ ነው አላህ የሰደደው እና መክሉቃቱን ሁሉ በድልቡ አጋደደው ይላሉ። አጠቃላይ መክሉቁን ዩኒቨርሱን በአጠቃላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን በድልቡ በረሕመቱ አጋደደው። ውዱ እንደ እሳት ሆኖ ስንቱን አነደደው ይሉና እንዳለንጋ ሆኖ የስንቱን ሩህ ቀጣው ይላሉ። እና ሙሐባው ኢማን ነው። ግጥሙን ለመጨረስ ያክል ምን ይላሉ? አንተን ምንድነው ሙሐባው ኢማን ነው ወንድም የወደደው ነው መገፋፋት አይደል? ከዛ በኋላ ባትወደው ችግር የለበትም እሱ ትንሽ አይምሰልህ ወደው የሚጠሩት ይላሉ። አንተ ቀረበ ለራስህ ነው እንጂ ለሳቸው መተጨመረ حتى ان الله وملائكته አሉኮ አንተ ዓለም ምድር ላይ ሶላዋት ባይወረድላቸው በየቅስመቱ ሶላዋት ያወርድ ጧሃራ ይሆንና እና ትንሽ አይምሰልህ ወደው የሚጠሩት ይላሉ። በሸውቃቸው እሳት መድሑን ያነጠሩት ሰናኡን ሁሌ ሰና የሚያረጋቸው በፍቅር ግለት መድሐቸውን ያነጠሩ ሰዎች በጣም ብዙ ናቸው። ፍጡራን ማለት ነው። የእርሱን ግንባር እንጂ ሌላን ያልኸጠሩት ይላሉ። ሁሌ እሱን የሚያስቡ ሁሌ እሱ የሚታያቸው ሰዎች ብዙ ናቸው። የሌላ በመሆን ያልተጠረጠሩት ይላሉ። በፍጹም ሌላ ሀሳብ ገብቶባቸው አያውቅም። ሁሌም ነብዩ ናቸው። እነሱ እሳቢያቸው ትኩረታቸው የሱሉክቃቸው በመድሑ የወጣው ይላሉ። እሳቸውን በማወደስ ባህሪያቸው የተገራ። በነገራችን ላይ ሼክ የሌለው ሰው ሙረቢ አንዱ ሙረቢ የሚሆነው ሶላዋት ነው ይላሉ ዑለሞች። ሶላዋት የሚያበዛ ሰው ሼክ በማይኖርበት ጊዜ ሙረቢ በማይኖር ጊዜ ክፍተት ይፈጠራል። ይሄ ይገራለታል፣ እንትኑን ያስተካክለታል፣ ሱሉኩን ያስተካክላል። ለዛ ነው የሱሉክቃቸው በመድሑ ይወጣው ይላሉ። እሳቸውን በማውሳት የሱሉክቃቸው እና ሲጠሩት ልባቸው የሚርገበገበው ይላሉ። ሲያወሱት ዝም ብሎ በተለምዶ ሩቲን አይደለም፣ የተለመደ አይደለም። ልባቸው ይንሰፈሰፋል፣ ውስጣቸው በሽታው የሚንገበገበው ይላሉ። ውስጣቸው በሽታው ይንገበገባል በሱ መላሳቸው ስሙን ጠርቶት ያልጠገበው ይላሉ። በፍጹም ጠግበውት አያውቁም። የተሳቡበቱ ገመድ ያረገበው ይላሉ። ሁሌ እንደመረቀኑ ናቸው ማለት ነው። የሶላዋት ጉዳይ እንትን ሩቲን አይሆንም። አዎ በቃ መላሴ ላይ ለምዷል ብሎ ዝም ብለው ያረጉት እያንዳንዷ በተለየ ስሜት ነው የምትደረገው የሆነ ነውና ቀልባቸው እንደ ቀቅ በውዱ የነጣው ይላሉ። ቀቅ ማለት በረዶ ነው። በፍቅሩ የነጣው ይላሉ። ቀልባቸው እንደ ቀቅ በውዱ የነጣው ይላሉ። ሁሌ የሳቸው ፍቅር ኸይር ስራ ነው። ኸይር ስራ በሰራህ ቁጥር
ቀልብህ ላይ ነጭ ይሆናል ነጭ መጥፎ ስራ ሰራ ጥቁር ይሆናል እና እሳቸው ፍቅር ሁሌ ሶላዋቱ ፍቅሩ ካለ በሂደት ቀልብህ ምን ይሆናል እንደቀቅ ይነጣል እንደዛ አይነት ሰዎች በብዛት ነው ያሉ አንተ ከፈለክ ለራስህ ስትል ሶላዋት አውርድ ከፈለክ ውደድ እንጂ እሱ ችግር ምን ይቀርባቸዋል ይላሉ ከዛ በኋላ የሰዎችን ስሜት ሲገልጹ በነብያችን ላይ ሲያወርዱ ሶላት እንባቸው ይመስላል የደሩ ሙላት ይላሉ ደሩ ማለት አሸንዳ ማለት ነው ያሸንዳ ሙላት ይመስላል ያነቡ ነው የሚያወሱት ላይናቸው ይዘልቃል የኑር ጉልላት ይሉና ውስጡ ሆኖበት መሐመድ ፋለጣው ይላሉ እና መጨረሻ ላይ አንዲት ምክር ያስተላልፋሉ አንተን ለሚጠቅምህ ወንድም ያትለግልክ አንጀትህን አስራ እነዚህን ፈልግ ይላሉ ሲበሉ እየበላ ሲራቡ ማሸልክ ሲዳመኑ ዳምነህ ሲያበልጉ ማበልግ ይላሉ እነሱ እንደሆኑት ሙሂቦቹ አንተ ሙሳሐባ በጣም ወሳኝ ነገር ነው ሰዎች ጋር ሙሂቦች ጋር ፍቅር በነገራችን ላይ ይጋባል ኢማንም ይሸጋገራል እዛ ነው ከትልልቅ ሰዎች ጋር አጠገብ ንግግር እንኳን ሳይሰሙ ቁጭ ማለት ልምድ ያላቸው ሰዎች እንትን ናቸው ትልቅ ሰው ይሆናሉ ሱሐቦች ሱሐባ ያደረጋቸው አብሮሳቸው ጋር መኖራቸው እንደው አለማራ ዲቃ ያያቸው ሱሐባ ነው ነጃሺ በማመኑ በምን ትልቅ ነገር ነው ግን ለምንድን ነው ታቢዒ የሆነ አላያቸውም አልተገናኙም እንጂ መካ ያሉ ነው ነጃሺ ሰለላሁ መካ ያሉ ግን ስላልተያዩ እና ሱሐባ ያስባላቸው ምንድነው ይተላለፍ ነገር አለ መገናኘቱ ብቻ ራሱ በቃ 5 ደቂቃ አይቷቸው የሄደ ሰው ሱሐባ ነው ደረጃው ከፍ ይላል እና ይሄ ለዛ ነው አንተን ለሚጠቅም ወንድም ያትለግልክ አንጀትህን አስረነዚህ ይፈልግ ነው በነገራችን ላይ መጥፎ ጓደኛም እኮ እንደዛ ነው ከመጥፎ ጋር የዋለ ሰው እኮ ይሄ ምንድነው የሚሉት ከሽቶ ነጋዴና ወናፍ የሚሰራ ሁሌ አንተ ከመጥፎ ጋር ከዋልክ ይበል ተስቢህ ብታረግ ብትሰግድ ምን ብትል ሱህባው በራሱ የሚያሻግረው ክፉ ነገር አለ ለዛ ነው ጓደኛ ምርጫ ላይ በጣም ጥንቃቄ ያድርጉ የሚባለው ሐታ ሲቀበር ሰውየው ሞቶ እንኳን ቀብር ላይ እንትና ይላሉ ኢብኑ ሐጅ የማሊኪ ትልቅ ዓሊም ናቸው አንድ ሰው ሲሞት ከሷሊሆች ጎን ጥረት ተደርጎ ማለት ነው ከሷሊሆች የመቀበር መብት አለው ግዴታ አለባቸው ሰዎች እንደዛ ማለት ዝም ብሎ የሆነ ቦታ ቆፍረው እንዳይጥሉት ይላል ምክንያቱም ሱህባ ነው እንደውም ምን ካን ምን ቢላሂ ወልሚላሂ ፈሊክሪም ጃራሁ የሚለው የጃር ሐቅን ያመጣል ሁሌ ሷሊሆች ጋር ስትሆን የጃር ሐቅ አለባቸው አንተ እንዳትሰቃይ ዱዓ ማድረግ አላህን ያላህ የማለት ግዴታ አለባቸው ስለዚህ በእነሱም ላይ የሚወርድ መቼም ከተቀበሩም በኋላ የሚወርደው ረህመት አለ ስራቸው አይቋረጥም እሱ አለ ሁለተኛ ደግሞ እነሱ ያው ቁቡር ላይ ኮንተናል ሩህ መጨሳ አላ ስለዚህ ከአጠገባቸው ያለ ጎረቤት ሲሰቃይ ያላህ ማለታቸው አይቀርም ሩህ አለ እና ልክ ለዛ ነው ጎረቤት እንትና ሱህባ በጣም ወሳኝ ነገር ነው ለዛ ነው አንተን ለሚጠቅመው አንጀትህን አስራ እነዚህ ይፈልግ መዳኛው ከሷሊሆች ጋር መቀመጥ ነው ስትቀመጥ ሶላዋቱን ትለምደዋለህ ፍቅሩ ይጋባባል ኢማኑ ይጋባባል እና የመጀመሪያው ሁለተኛው የእንትን የሶላዋት ፍቅር እንትን ፈዳኢሉ የነብዩ ሰለላሁ ዐለይሂ ወሰለም ሑብ ማግኘታችን ነው ሑቡን ያመጣል ያወርሳል ሁሉ ሰውየው በቃ ሲነዳም ሲቀመጥም ሲነሳም ሶላዋት ካለ በጣም በእርግጠኝነት ሑቡ ይሰርጻል ያስበው በነገራችን ልክ እንደ እድሜና እንደ ትምህርት እንደ እውቀት ማለት ነው የፍቅር ምትለው ሲሰርጽ አይታወቅም እውቀት እኮ እንዴት እንደጨመርክ አታውቀውም በኋላ ሰው ነው እንዴ አንተ ጎበዙን ሀል ነው የሚልህ እንጂ እድሜም እንደዛ ነው ብዙ ፊል አታረገው ከፍ ሲወስድም ፊል አታረገው በየትኛው ደቂቃ እንደወሰደ አታውቅም ልክ እንደዛ ነው ፍቅር ውስጥ ሲሰርጽ ማፍቀርህን እንትን ቀስ እያለ በሂደት ሳታስበው ነው ያ የሶላዋት ትልቅ ኢምፓክት ነው مرحبا ተመልካቾቻችን ተመልሰን መጥተናል ክቡር አምባሳደር ሐሰን ታጁ ከኛ ጋር ይገኛሉ እንግዲህ የሚገርም ሐሳቦችን ያነሱን ነው ጀዛሁሙላሁ ኸይረን
እንግዲህ ፈዳኢል ሰላዋትን እያነሳን የነበረውና እስቲ እሱን እንቀጥላለን ኢንሻአላህ። ሁለቱን አይተናል። ሶስተኛው ምንድነው? የአላህ ረህመት ካንተ ላይ ይወርዳል። እሱ በጣም ይገርመኛል። አንድ ሰላዋት ስታደርግ ባንተ ላይ አላህ 10 ሰላዋት ያወርዳል። ይሄን አጅር የሚያስገኝ እንዲህ አይነት ደረጃ ያለው ሌላ ኢባዳ የለም። አን አቢ ሁረይራ ረዲየላሁ ዐንሁ ረሱላህ ሰለላሁ ዐለይሂ ወሰለም መን ሶላ ዐለይሂ ዋሂደተን ሶለላሁ ዐለይሂ 10 የሶይ ሐዲስ ነው፣ ሙስሊም የዘገቡት ነው። አንድ ሰላዋት ስታደርግ አላህ ሌሎቹ ኢባዳዎች አጅር ነው የምታገኝባቸው። በአንድ ኸይር ብትሰራ በ10 ይባዛል 700 ድረስ ኸይር አጅር ነው፣ ሰዋብ ነው የሚጻፍልህ፣ ደሞዝ ነው የሚሰጠህ። ይሄ ግን ረህማ ነው የሚወርድልህ ከደሞዙ በላይ። ረህማው ገደብ የለውም ማናቅ። ለዛ ነው የሶላዋት እንትን አጅር ኢፍላስ አያገኘውም የሚባለው። ኢፍላስ አያገኘውም ማለት አንድ ሰው ኸይር ስራ ሰርቶ የውመል ቂያማ ላይ ብዙ ኸይር ስራ ሰርቶ ብዙ ሶላት ብዙ ጾም ኑሮት ሰዎችን በድሎ ከሆነ እየመጡ አጅሩን ይወስዱበታል። አንዱ ሰድቦኛል ይላል ይወስዳል፣ አንዱ ገንዘቤን ወስዷል ይላል ይወስዳልና ሙፍሊስ ሊሆን ይችላል። ማንል ሙፍሊስ ብለው የጠየቁ ረሱላህ ሰለላሁ ዐለይሂ ወሰለም የሰው ሐቅ ኖሮበት የአኺራ ላይ የሚከፍል ከሆነ ከኸይር ስራው ይሄዳል። የሶላዋት ግን ኢፍላስ አያገኘውም ረህማ ስለሆነ ከአጅር ነው የሚወስዱት እነሱ። ከአጅር ነው የሚወስዱት። በመስገዱ በመጾሙ ያገኘው አጅር አለ። ይሄ ግን አጅር አይደለም፣ ረህማ ሚን አላህ ሱብሓነሁ ወተዓላ ነው። ለዛ ነው 10 ረህማ 10ሩ ቀርቶ አንዱ ረህማ በቂ ነው ከአላህ። እና ለዛ ነው ሶላዋት የተለየ። ባለፈውም ያልኩት ነገር አለ። አላህ ከነቢዩ ጋር ያለው ግንኙነት በጣም የሚገርም ነው እና ብዙ ነገሮች የተለዩ ነው ያደረጓቸው ለሳቸው ማለት ነው። እና በዚህ ራሱ ትልቅ እንትን ነው የተለየ ኳሊቲ ነው ያለው። ሐታ አንድ ዓሊም ምን ይላሉ? ሙናፊቅ ሰው እንትን አይልም። ምንድነው ሶላዋት የሚያወርድ ሰው ለሶላዋት የተወፈቀ ሰው ከልቡ ሶላዋት የሚያረግ ሰው እርግጠኛ ነኝ ሙናፊቅ አይሆንም ይላሉ። ሰርቲፊኬት ነው ይላሉ። ለምንድነው አሏቸው? አላህ ሙናፊቅ ላይ ረህመቱን ያወርድ። ሱብሃንአላህ አላህ ያወርዳል እንዴ ብሎ ረህመቱን አወረደ ማለት እኮ ኦሬዲ አጀንዳው አለቀ ማለት ነው። እና ከልቡ በጥሩ ስሜት ያው እንትን ብሎ ሶላዋት የሚያረግ ሰው ለሶላዋት የተወፈቀ ሰው ሙናፊቅነት እንደሌለበት የታወቀ ነው። ምክንያቱም አላህ ረህመቱን ከእንትን ላይ ያወርድ 10 ረህማ ይወርድልሃል ማለት ነው። ከዛ በኋላ 10 ሐሰና አለ፣ 10 ደረጃ ከፍ ይላል፣ 10 ወንጀሎች ይማሩለታል። እንዲህ አይነት ብዙ ገለጻዎች አሉ። ሐታ አንድ ሐዲስ ላይ 70 ሶላት ያወርዱበታል አላህና መላእክቶች የሚል ሐዲስ አለ። ኢማም አህመድ የዘገቡት ማለት ነው። 70 እስከዛ ድረስ ማለት ነው። ሌሎች እንትኖች አሉ። ግን ዋናው ነገር ምንድነው? እዚህ ጋር የአላህ ረህመት اللهم صل على سيدنا محمد وعلى ال محمد ባልክ ቁጥር 10 ረህማ ያአላህ። ይሄ ደግሞ ከልብ ከፍቅርህ ሲሆን ሰርቲፋይድ ትሆናለህ። በፍጹም ሙናፊቃቱን ሸቃዋ የለበትም። ሸቅይ አይደለም አንተ። ለሶላዋት የተወፈቀ ሰው ሸቅይ አይደለም። ምክንያቱም ሸቅይ ለአላህ ይሄን ያህል ረህማ ያዘንብም 10 ጊዜ ሲል 100 ረህማ ያዘንባል እንደ ሸቅይ ላይ እና ሸቃዋ እንደሌለ ትልቁ ምልክት ይሄ ነው። አላህ ሰላዋቱን ከልቡ ያገራለት ሰው ይሄ ትልቅ ነገር ነው። ሶላዋት በዑምሩ በጣም ገጥሞት ተውፊቅ ኖሮት በሶላዋት የተወፈቀ ሰው በፍጹም ሸቅይ ሊሆን አይችልም። ምክንያቱም አላህ በእያንዳንዱ ሶላዋት 10 ረህማ ሸቅይ ላይ አያወርድም፣ ሙናፊቅ ላይ አያወርድም። ይሄ ትልቅ ሰርቲፊኬት ነው እና ይሄ በጣም ትልቅ ነው። ሌላ አራተኛውና እኔ ሁሌ ልዩ ስሜት የሚሰጠኝ ከእርሳቸው ዘንድ የመወሳት ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም መላእክቶች አሉት። አላህ ሰያህ የሚጎበኙ ዓለምን የሚጎበኙ መላእክቶች አሉት። እኔ ጋር ሰላምታ ሲደርስ አመጣው የሚያቀርቡልኝ ብለዋል። ስራቸው ሰላዋት ብቻ ነው ይነሱ ሰላዋቱን ሰላምታውን እየተከታተሉ ከሌከለ የሚገርም ነገር لا تجعلوا بيوتكم قبورا ولا تجعلوا قبري عيدا وصلوا علي فإن صلاتكم تبلغني حيث ما كنتم እናንተ ካላችሁበት እኔ ካለሁበት ቦታ ሆኖ ሶላዋታችሁ ይደርሰኛል ብለው ተናግረዋል። በሌላ ሐዲስ ደግሞ ኢብን ኢላ የውም القيامة የሚያደርስልኝ መላእክት አለ ምን ይያለ ከሌከለ የተባለ ሰው ሶላዋት አድርጎልሃል ተብሎ ይሄ ከአጅሩ በላይ ነው እንትኑ ስሜቱ። ምክንያቱም اللهم صل على سيدنا محمد ባልክ ቁጥር ሙሐመድ አደም ሀበሻ ውስጥ ሪፖርት ይቀርብላቸዋል እና ስምህ ከሳቸው ጋር
እንትን ብሏል ተመዝግቧል እዛ ፋይል ውስጥ ይገባል ይሄን መግለጽ ይከብዳል ከባድ ነገር ነው ስምህ ሁሌ ከረሱል ሰለላሁ ጋር ይቀርብላቸዋል ሐሰን እንደዚህ ብሏል መሐመድ እንደዚህ ብሏል ሰላምታ እኮ አድርሶልዎታል ያ ረሱላህ እና ከላይ ከዘረዘርናቸው ሁሉ ለኔ ማለት ነው ከረህማውም ከምኑም ለኔ ይሄ በጣም የተለየ ስሜት ይሰጠኛል ስምህ ከሳቸው ጋር መወዛቱ ነብዩ ሰለላሁ ዐለይሂ ወሰለም ጋር የመታወቅና የመታወቅ እድሉ አለ በቀላ እንዴ ምን ችግር አንተ ከሀገር ትልቅ ፕሬዝዳንት ፊት በስምህ በጎ ተነስቶ ወይ ከተባበሩት መንግስታት ስምህ በበጎ ተነስቶ እኮ የሚሰማህ ክብርና ስሜት ይሄ ኖቤል ፕራይዝ እኮ የዓለም ሰላም እኮ ትልቅ ሰው ነው ተብሎ ያለው የዓለም ክብር አስበው ግን አንተ የምትወሳው ከአሽረፈል ኸልቅ ፊት ነው እከሌኮ አውስቶታል ያ ረሱላህ ከዛ መልስ ይመልሳሉ ግን እኔ ሪፖርቱ ይገርመኛል በዝርዝር የሚቀርብላቸው ሪፖርት ሙሐመድ አህመድ ምን ዛሬ ለርሶ አውስቶታል የሚለው ابن عباس رضي الله عنه من يلالو قال ليس أحد من أمة محمد صلى الله عليه وسلم يصلي عليه بساتشو لا صلوات باورد كتر ويسلم إلا بلغه يصلي عليك فلان ويسلم عليك فلان يهننون يا سنت كليكو سلام تقرب الله تقول بيكانو ያንተ ደብዳቤ በሳቸው ጋር ይቀርባል ይሄ እኔ እንደ ግል ማለቴ ነው ወላ ረህማው ትልቅ ነገር ነው ሁቡ ትልቅ ነገር ነው ሌላው ከአላህ ጋር እና ከመላእክቶች ጋር አርአያነታቸውን መከተል ትልቅ ነገር ነው እቺ ግን የተለየ ስሜት አለ ሁሌ እነዚህን ሐዲሶች ባየው ቁጥር የሚሰማኝ ስሜት ነው اللهم صل وسلم وبارك عليه ከዛ በኋላ ሌሎች ለቁጥር የታከቱ ፋይዳዎች አሉ ሐዲሶችን መዘርዘር ጊዜ ይፈጃል في ثوابه صلى الله عليه وسلم جلاء الافهام ላይ የተቀመጠ ነው القول البديع ላይ ኢማም ሰኻዊ በነገራችን ላይ ኢማም ሰኻዊ ኢብኑ ሐጀር አስከላኒ ደረሳናቸው ኢብኑ ሐጀር አስከላኒ ማለት ያው لا هجرة بعد الفتح የቡኻሪ ሻርህ ናቸው በሐዲስ አሚር አልሙእሚኒን ናቸው የሐዲስ መራቲብ الحديث አንደኛ የመጀመሪያው አሚር አልሙእሚኒን ከዛ ሐፊዝ አለ ሙሐዲስ አለ እንደዚህ ያለ የሚቀጥላል እና የሳቸው በጣም ጥሩ ደረሳቸው ናቸው እንትናቸው እና እሳቸው ምን ይላሉ በስፊ ሰዋቢ ሶላት ነብዩ ሰለላሁ ዐለይሂ ወሰለም በጥቅሉ ያመጡና ከዛ ሐዲሶችን ይዘረዝራሉ አንደኛው ሊመን ሰለላሁ ዐለይሂ ወሰለም አዘ ወጀል መጀመሪያው አላህ እና መላእክቶች ሰለዋት ያወርዱበታል ይላሉ ወተክፊር الخطايا ወንጀል ይማርለታል ይላሉ ወተስኪየቲ ቂራት مثل احد من الاجر احد የሚያክል ተራራ የሚያክል የአጅር ክምችት ይመጣለታል ثواب አለው ይላሉ ወኪፋየቲ አምሪ الدنيا والاخره ሰለዋት የሚያበዛ ሰው አላህ የዱንያ ጉዳዩንና የአኺራ ጉዳዩን ይሞላለታል አንድ ሰው ይጠይቋቸው ነው ረሱል ሰለላሁ ዐለይሂ ወሰለም ከዱዓዬ ውስጥ ከኢባዳዬ ውስጥ የእርሶን ሶላት ምን ላድርግ አንድ ሩቡን ላድርግ ግማሹን ላድርግ እንዲህ እያለ ይጠይቃቸዋል በኋላ ጥሩ ነው በጣም እያሉ ያበረታታል ሁሉን ላድርግ አላቸው ሁሉን ካደረክማ ከፋከላሁ አምረ الدنيا والاخره ይሉታል አላህ እሱን ካረከውማ ምን ቀረህ በጣም ይሉታል እና እሱን ያመጡታል ومحو الخطايا ወንጀሎች ይማራሉ وفضله على عتق الرقبه الرقاب عتق الرقاب ያክል ባሪያን ነፃ ማድረግ ያክል فضل የሚያገኝበት አጋጣሚ አለ ባሪያ ነፃ ማድረግ እስልምና ያው ባሮችን ነፃ ለማድረግ ከወሰዳቸው እርምጃዎች አንዱ ከያንዳንዱ ዒባዳ ጋር ማስተሳሰሩ ከፋራው ጋር ምኑ ጋር አይትቀሪ ጋር እንትን ብሎ በዘመኑ የነበረውን የባርነት ስርዓት ነፃ ሰው ያደረገው እስልምና ውስጥ ሰው እንዴት ባሪያ እንደምታረግ ሁክም አህካም እንደዛ አይደለም እንዴት ነፃ እንደምትረግን ብዙ አለ እና የዛን አጅር ያገኝበታል ወነጃት بها من الاحوال ከአኺራ ጭንቅ ከከብር ጭንቅ አላህ ሶላዋት የሚያበዛ ሰው ነፃ ያወጣዋል وشهاده الرسول بها رسول الله صلى الله عليه وسلم ይመሰክሩለታል ይሄ ሰውዬ ሁሌ በየቀኑ ያወሳኛል ብለው ይመሰክሩለታል ووجوب الشفاعه ጀዋዝ አይደለም وجوب الشفاعه በጣም ይገርማል ይጸናበታል በግዱ ማለት ነው وجوب ነው አይደል ሸፋዓ ይጸናበታል ይሰፍርበታል እሳቸውን ሽምግልና ያገኛል እሳቸው ሽምግልና ሌላ ምንም ምርጫ በሌለህ ቀን ሌላ ምንም ነገር ስራ በማያዋጣ ቀን እሳቸው ተገኝ ሆነዋል
وجوب الشفاعة ورضا الله له الله فكر ያገኛል ورحمته رحمውን ያገኛል والأمان من سخطه ዋስትና አለው አላህ እንደማይቆጣበት ሶላዋት የሚያበዛ ሰው ይሄ ሁሉ ሐዲሱ በኋላ ይመጣል ግን ጥቅል መልእክቱን ነውና ሶላዋት የሚያበዛ ሰው ቅድም ከሸቃዋ ሰርቲፋይድ ነው ብለናል አሁን ደግሞ ከአላህ ሰኸት ሰርቲፋይድ ነው የአላህ ቁጣ እንደማያገኘው ዋስትና ነው ሶላዋት والدخول تحت ظل العرش እሱም ሰርቲፊኬት ይሰጠዋል ሶላዋት የሚያበዛ ሰው ከአርሽ ጥላ ስር ይሆናል يوم لا ظل إلا ظل ሰው በፀሐይ በሚንቀለቀልበት ጊዜ ጥላ በማይኖርበት ጊዜ እሱ የተለየ እንክብካቤ ይደረግለታል ورجحان الميزان አንዳንዴ ስራ ይጎልና ሚዛን ዋጋ ያጣል ሶላዋት በጣም ያከብደዋል እሱ ሚዛን ورجحان الميزان ወጥቶ ይጫንና ሶላዋት ነጃ ያወጣል ሚዛንህ ቃለው ኸይር ስራ ቃለው ወንጀልህ በስቶ ይያለ ሌላው ሲለካ ያው እንትን ይላል የኸይር ስራ ሚዛን ከፍ ትላለች እንትን ወንዛ ላሻገር ትላለች ያኔ ሶላዋት ካለው መጥቶ የትኛውንም ነገር መጥቶ ይሞላዋል የሚገርም ነገር ነው ሱብሃንአላህ وورود الحوض حوض እንደሚወድ ዋስትና ያገኛል والأمان من العطش حوض النبي صلى الله عليه وسلم ሰው ሁሉ በሚጠማበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ክብር ነው አጥናከ الكوثر ላይ ምንም ላይ ተጠቀሰ ነብዩ የሚያጠጡት ነገር ነውና ሐውድ ሂዶ እሱን የጠጣ ዘላለም አይጠማው ምናምን ይባል ነገር አለ ሐዲሶቹ እሱን እንዲያገኝ የነብዩ ሰለላሁ ምንም ሌላ እሳቸው ነው የሚያጠጡ በእጃቸው ያጠጣዋል እንግዲህ ይሄ ጀነት ከመግባት በፊት ያለ አብራራላችሁ አብሽር እና እሱን ያገኛል ወልዕትቅ من النار የሚገርም ነገር ሶላዋት ላይ ይዘው ተረሰው ሌላ ሰርቲፊኬት የሚሰጠዋል እሳት አትነካው والجواز على الصراط ሲራጥ ብዙ ችግር አለው በሲራጥ በአቀበት የሚያልፍበት ሰው ጅስሩን ያው በጀሃነም ላይ የተዘረጋ ጅስር ነው ሰው ሁሉ አንዳንዱ ይወድቃል አንዳንዱ እንደዚህ ሶላዋት የሚያበዛ ሰው ሲራጥን በርግጠኝነት ያልፈዋል ይላል የሚገርመው ነገር ወሩየቱ المقعد المقرب من الجنة قبل الموت ይላል በጣም ደግሞ እየመጠቀ ከሄደ ጀነት መቀመጫውን ሳይሞት ያየዋል እዚህ ሆኖ ዱንያ ሶላዋት የሚያበዛ ሰው ለዛ ነው ሶላዋት ከሌሎች ኢባዳዎች የተለየ ዓለም ነው وكثرة الأزواج في الجنة حور العين يزلتان ورجحانها على أكثر من 20 غزوة የሶላዋቱ እንግዲህ ጥራቱ ብቃቱ እንዳለው ነው ከአስር ለሙጃሂድ ላይ في سبيل الله የሚደረግ ዘመቻ የበለጠ ሚዛን ትደፋለች وقيامها مقام الصدقة للمعسر ደሃ ሶላዋት እንትን ዘካላ ወጣሁም ሰደቃ አላወጣሁም ብሎ መጨነቅ የለበትም መቃመ ዘካ ወከመቃመ ሰደቃ ሶላዋት ትበቃዋለች ምን ችግር የለም ገና ገንዘብ ፈልጉ ምናምን ተራውስት አይደለም ሶላዋት እንደዛ ነው وانها زكاه وطهاره ይላል ዘካት መጽዳት ነው መطهራ ናት وينمو المال ببركتها ይላል حتى ገንዘብ ያለው ሰው ገንዘቡ በረካ እንዲሆንለት ሶላዋት ያብዛው ዳይጀስት ያደርገው ምግቡን በሶላዋት ይላል በእንተናል በሌላ ወሬ ሳይሆን ምግቡን በሶላዋት ዳይጀስት وتنقضي بها من الحوائج مئات ይላሉ بل اكثر ከመቶ በላይ ሐጃዎች በሶላዋት እንደሚወጡ ተጠቅሷል መንሱስ ነው ተነስሷል ከነብዩ ሰለላሁ ዐለይሂ ወሰለም በመጣ ሐዲስ የተጠቀሰ ነው ይጠቅሷቸዋል በኋላ ይሄ በጣም ስለሚረዝም ነው ያንዳንዱ ላይ ሐዲሱን መጥቀስ ያው እንዳልኳችሁ القول البديع في الصلاة على النبي من الإمام السخاوي كتاب ነው አሁን ይሄ ጁምላውን እሳቸው ከሐዲሶች ሰብስበው ያገኙትን ለኛ ቀለል አርገን ያመጣ ነው ዝርዝሩ እዛ ይገኛል على النبي القول البديع في الصلاة على النبي الشفيع ነው والسلام على النبي الشفيع وإنها عبادة مهنو it's obvious وأحب الأعمال إلى الله الله ነብዩን ስለሚወድ ሁሌም ስለሚያወድሳቸው ሁሌም እሳቸውን ያወደሰን ሁሉ በጣም ይወዳል አንተ ወዳጅህን ሲያወድስልህ መተወደውን ሼክ እኮ ሲያወድስልህ በጣም ፊል ታረጋለህ አላህ እንደዛ ነው ገንዘብን ያስጌጣል ሶላዋት ቅድም እንዳለው በረካውን ይጨምራል وتنفي الفقر وضيق العيش
ሐታ ድህነት በሰለዋት ይወገዳል። ሰለዋት የሚያበዛ ሰው የቀልብ ድህነት አያገኘው፣ ማቴሪያሊ ሊጎድለው ምን ሊለው ይችላል። ዲቀል አይሽ ደግሞ እርካታ የማጣት ነገር እሱ አያገኘው፣ ባለው ነገር ይረካል። ይሄ እርካታ የሚባለው ነገር ከማቴሪያል ጋር የተሳሰረ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አሁን የህይወታቸውን ስታይ በጣም ሲምፕል ነው፣ ግን ይሄ ውስጣዊ ሳቲስፋክሽናቸው የሚገርም ነው። ያን የሚገልጹበት መንገድ የሚገርም ነው። አሁን ሰሌን ላይ ተኝተው ይሄ ጀርባቸው ምልክት ሆኖ ይሄ ቅርጹ እየወጣ እዛች ቤት ውስጥ አልহামዱሊላህ الذي احيانا በደንበኛ ተኝተው አርፈው ረክተው አልহামዱሊላህ الذي احيانا بعد ما اماتنا واليه النشور ይላሉ። ይሄ ሌላ ተአምር ነው። ውሃ በተምርኮ የሚበሉበት ጊዜ ያለ እሳት ሳይነድ 3 ወር ምናምን አይሻ ይናገራሉ። ያችን ቀላል የሆነች ምግብ ገብተው አልহামዱሊላህ الذي اطعمنا وسقنا من غير حول منا الحمدلله الذي اطعمنا هذا وسقانا من غير حول منا ولا قوه ይሄ ከውስጥ ያለ የርካታ ስሜት ነው። ይሄ በጣም راحة النفس ነው። ሁላችንም ይሄ በቁስ ዓለምም በምንም ያለው ሰው መቼም ውስጡን ለማስደሰት ነው የሚጥረው። ስለዚህ ولكن الغنى غنى القلب ነው። غنى القلب ዲቀ አይሻ ያጠፋልሃል። እኔ ይገርመኛል ይሄ የትራንስፖርት ሲስተማቸው እንግዲህ አሁን ቪኤት አለ ምን አለ አህያ ይጋልባሉ። ከሰው ብሳ ረዲፍ ያበጃሉ። ኩንቱ ረዲ ሰው ያፈናጥጡባታል። ኩንቱ ረዲፈ ነብይ የሚሉ ሐዲሶች ታገኛለህ። እና የሚገርም ነው። ያ ሱብሃንአላዚ ሰኸረና هذا وما كنا له مقرنين وإنا إلى ربنا ይሄ ውስጥ የውስጥ ነገር ነው። ያው የረሱል ሰላም አሪፎችም እንደዛ ነው። በጣም ሲምፕል ህይወት እየኖሩ ግን راحة ነፍሳቸው ይገርማል። የዱንያ ትልቁን አስኳል ክሬሙን ነው ያገኙት። راحة ከሌለ በዛይት ከዛ ወረድ ምንም ጥቅም የለም። ማቴሪያል ያመጣውም ያንንና ዲቀል አይሽን ያጠፋል። وإن فاعلها ይላሉ ሶላዋት የሚያበዛ ሰው የሚሰራ ሰው አውለ الناس به በነብዩ ሰለላሁ ዐለይሂ ወሰለም وينتفع هو وولده وولد ولده بها ይላሉ። ለነብዩ ቅርበት ያለው ሰው ከሳቸው ቅርበት ያለው ሰው ሶላዋት የሚያበዛ ነው። የሚገርመው ነገር በሱ አይቆረጥም። ልጁም የልጅ ልጁም ወላጆቹም ሁሉ በሱ በረካ ይጣቀማሉ። በዚህ ሶላዋት የሚያወርድ ልጅ ካለ ላንተ ዋስትና ነው። ሶላዋት የሚያበዛ ልጅ ካለ وإنها نور صلوات برهان ነው ይላሉ። وتنصر على الأعداء وتطهر القلب من النفاق والصدع ከኒፋቅ ቀልብን ታጸዳለች። የቀልብ ዝገት አለ ከላ በራና على قلوب ከሱ ዋስትናት وتوجب محبة الناس ورؤية النبي صلى الله عليه وسلم في المنام የሰው ፍቅር ያመጣል። ሶላዋት የሚያበዛ ሰው ገጽታው ራሱ የሰው መሰባል ማግኔቲክ ነው። እንትኑ ስብዕና ሰው ይወደዋል። የሚገርመው ነገር ነብዩ ሰለላሁ ዐለይሂ ወሰለም በመናም የማየት እንትን አለው። በመናም ያየኝ መራአኒ بالمنام في المنام فسيراني في اليقظة فكأنما رآني سبحان በመናም ያየኝ ሰው ነቅቶ ያየኛል ብለዋል። ይሄን ኢማም ሱዩጢ የሚገርም እንትን አላቸው። እኔ አንዴ እንትን ይመስለኝ ነበር ወደ አኺራ ወስደው ነበር። በመናም ያየ ሰው ነገ አኺራም ያያቸዋል የሚል ትርጉም ነው። እሳቸው ምን አሉ? አኺራማ ዛሬ በመናም ባታያቸው ታያቸው የለም ወይ አሉ። አጂብ መናም እዚህ ዱንያ ላይ ያላየ ሰው ባታያቸውም ችግር የለውም። አኺር ስራ ካለ ጀነት ከገባ ካፊሩም ያያቸዋል። መቃም መህሙድ ላይ ለሸፋዓ ሲሄዱ ሁሉም ሰው እኮ ያያቸዋል። ህዝብ ሁሉ ተጨንቆ ያያቸዋል። እሺ ዱንያ ላይ ያያቸዋል ይላል። ያ አይደለም ነው ያ አይደለም በዱንያ ያያቸዋል። በመናም ያየ ሰው በዱንያ የቀዘተን ያያቸዋል ይላል። በዱንያ አዎ። እና በጣም ብዙ መረጃ ነው የሚያመጡት ኢማም። አንዴ እኔ እንትን ላይ ሶሻል ሚዲያ ላይ ሐሙስ አንድ ጽሁፍ ጽፍ ነበርና የሼክ ጫሌን ዛቱ ካንዳንዱ ያልተሰተረው ዓለሙን ሞልቶት የተረተረው ሚል እንትን አለ። ግጥማቸው ላይ አለ። ዛቱ ማለት የነብዩ ዛት ካንዳንዱ ያልተሰተረው አክቹአሊ ራሳቸውን ነው ይባላል። እና ካንዳንዱ ያልተሰተረው ይሉና ሁሌ ነብዩን የሚያይ ማለት ነው። አዎ ዓለሙን ሞልቶት የተረተረው ይላሉ። ሌላ ሐሳብ የለውም። አንድ ነገር የሆነ እቃ ፌስታል ላይ ከሞላኮ ብጨምርበት ይተረተራል አይደል? የሰውየውን ዓለም ሞልተውታል እሳቸው ራሳቸው። ያው ጫሌ ዩሪዱ ነፍስ ቢሂ ነፍሰው ነው ገብቶ። አዎ ግን
ነብዩ ሰለላሁ ዐለይሂ ወሰለም ሐሳብና እንትኑ የሰውየውን ዓለም ሞልቶታል ይላሉ በሌላ ግጥማቸው ደግሞ ሐምደል ሊል ጀላል ላሳየን ያን ሂላል ይላሉና እኔ ስጽፍ ወደ አኺራ ያው እንዳልኩ ወደ አኺራ ወደ እንትን ወደ መናምና ወደ ምናብ ወሰድኩት ምናብ ማለት ዝም ብለ ፊልም ታረጋው ነገር ነው መናም ደግሞ በሌሊት መታይ ነው እንደዛ አረኩትና ስተረጉመው አንድ ልጅ በኮሜንት ጻፈልኝና እንደው ሐሰን ኡስታዝ ሐሰን እንደው ትልቅ ሰው ትመስለኝ ነበር አለኝ እንደው ተበላሽተሃል ሳሪ ምንድነው ወደ አኺራ ወደ ምናም ምትወረውረው ይሄ መራው ፊልም መናም ፈቀደራው የቀበተን ብሏል ምናም ብሎ የሱዩቲን ኪታብ እንትን አረገልኝ ላከልኝ በእንትን ነው በሜሴጅ ነው ላከልኝ እኔ እና ደነገጥኩኝ ታቃላ አጋጣሚ ኪታቡን አላነበብኩትም ነበርና ደነገጥኩኝ በኋላ ጎግል ላይ ፈለኩት ስሙን ነው ይላከል ጎግልና ዳውንሎድ አረኩትና አነበብኩትና ከዛ በኋላ እንደው የጅህልና ነገር አለ መቼም ዒልም አያልቅም ገባ እንደው ከባድ ነው ምናምን እና እሳቸውን የማየት እንትን ይኖረዋል ሱብሃንአላህ وهي من أبرك الأعمال ይላሉ ከብዙ ኸይር ስራዎች አሉ በረካ ያላቸው من أبرك الأعمال صلوات ነው وأفضلها ይላሉ وأكثرها نفعا في الدين والدنيا ብዙ ኸይር ስራ አለ ከነዛ ስራዎች ሁሉ ግን በጣም በረካ ያለው ሶላዋት ነው በጣም በላጭ ሶላዋት ነው ለዱንያም ለዲንም የሚበልጥ ስራ ሶላዋት ነው በጣም ሲምፕል ነገር ነው የሚገርመኝ ነገር ነው اللهم صل على سيدنا محمد وعلى ال محمد ምን ይቸግራል وغير ذلك من الثواب ይላሉ እዛው ኪታቡ ላይ ታገኛላችሁ ብዙ ثواب አለው ብልህ ሰው ይሄንን ነገር አይቶ ማለፍ እንዳይችል የሚያደርጉ በጣም የሚያጓጉ ብዙ እንትኖች አሉ لا توجد في غيرها من الأعمال ይላሉ ከሌላ አማል የማይገኝ ከሌሎች ስራዎች ማታገኛቸው በጣም ብዙ ፋይዳዎች አሉ እና ለዛ ነው ዑለሞቹ ሶላዋት ላይ በጣም ብዙ ይጽፋሉ እኛ ጋርም እኮ ስለ ሶላዋት ያልጻፈ አሊም የለም ሁሉም ሶላዋት ጽፈዋል በተለያየ ሲጋ በተለያየ መንገድ ማለት ነው እና ሶላዋት ጥቅሙ አሁን እንግዲህ ሐዲሶቹን አላየንም አስበው ዝም ብሎ ዑንዋን ብቻ ነው ሰውየው ደግሞ ሲዘጉ ምንድናት ወገይሩሃ ነው من እንትና ያሉት ሌላም ብዙ ፋይዳዎች ነው ያሉት ወገይሩ ذلك من الثواب ነው ስለዚህ በጣም ብዙ የቀራል ለማለት ነው ሶላዋት ያንዳንዱ ሐዲሱ ደግሞ የሚገርም ነውና ሶላዋት ፈድሉ ስራው በጣም ቀላል ነው የሚገርም እንትኑ ግን ጥቅሙ ግን እንትን ነው እና በየጊዜው ሰዎች ይሄዱ እየተነሱ እኛ ሀገር ላይ ለዛ ነው ቡና ተጠጥቶ ቡና መሻይኾች ከእንትን ጋር ያይዘውታል ከእለት ህይወት ጋር ያይዘውታል ሰው እቃ ሲረሳ እኮ اللهم صل وسلم وبارك على سيدنا محمد የታርጌ ነው ካላስታወሰ አንተና አግንቶ اللهم صل على سيدنا محمد የት ነው ማቀ ይላል ቡና ከተጠጣ በኋላ 10 ሶላዋት የተለመደ ነው ሲነሱ ሲቀመጡ ምን ሲሉ ከሰው ህይወት ጋር በጣም አገናኝተውታል ሶላዋትን ማለት حتى ሙታን ሲሸኙ በሶላዋት ነው ምክንያቱም አብረከ الأعمال أفضل الأعمال መቃብር ላይ ሶላዋት ነው ኤቭሪ ያንዳንዱ የህይወት እንትን ላይ አጋጣሚ ላይ ሶላዋት ያደርጋሉና በጣም ብልሆች ናቸው በጣምና ቀላል ነገር ነው ስራው በጣም ቀላል ናት 100,000 ማለት በጣም ቀላል ነው ጥቅሙ ደግሞ በጣም የሚገርም ነውና ለራሴም ነው መክረው ለሁላችንም ብዙ ስፔር ታይሞች አሉ ዝም ብለው የሚባክኑ መኪና እየነዳን ቁጭ ብለን ሶላዋት እናደርግ ሶላዋት በጣም ነው የሚያመጥቀን ወደ ላይ በጣም ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚያስጠጋን ያየናቸውንና ሌሎች ማአት በረካዎች እንድናገኝ የሚያደርገን ማለት ነው ጀዛኩሙላሁ ኸይራን ምናልባት ያው ሰላዋት ቻሌንጅም ጀምረን ነበር እንደው ከዚህ በፊት አንድ ወንድም አብዱል ሙጠሊብ ያው ጀመረውን የሰላዋት ጉዳይ ዘመተን ያው እኛም ሐሪማ እንግዲህ ብዙ ሰው ሰላዋት ብሎልናል እንደው ሰላዋት ያለ ይልክ ነበር እንደው እሱንም እንዲሁ ለማስታወስ ያህል ጥሩ አጋጣሚ ነው መቼም ይሄ ሁሉ ሰው ሰምቶታልና እንደው እስትነርሳሰብ ይገኝ ያው ከዛ በፊት ብዙ እንትን ሶላዋትን መተው በተለይ ደግሞ እሳቸው ተወስተውበት አለ ማለት የሚያስጠነቅቁ ደግሞ ሐዲሶች አሉ እንደው ሐዲስ ባያስጠነቅቀው እኮ ኪሳራ እኮ ይሄ ሁሉ ትርፍ ያለ ይሄ ሁሉ በቀላል ኢንቨስትመንት ያለ ዛሂዱ ነው ትቶት እንት ማለት በጣም ትልቅ ኪሳራ ነው በራሱ ከዛ በላይ ግን ተህዲሮች አሉ
ኢማም ሰኻዊ ፊ ተሕዚሪ መን ተረከ ሰላተ ዐለይሂ ዐንደ ዚክሪሂ ይላሉ። እሳቸው ተወስተው ዝም ብሎ እንደ ቀላል የሚያልፈው ሰው የሚያገኘው ነገር የሚሉ እንትን አላቸው። ምናልባት እሱን ከቆይታ በኋላ አስቤው ነበርና ግን ቀጥሉ። መርሃባ እሱን እንየው። ችግር የለም። አይ አይደለም እንደ ሸቃዋ ያገኘዋል ይላሉ። አንዱ ትልቁ ለሸቃዋ የታጨ ነው። ረሱል ተወስተው ሰለላሁ ዐለይሂ ወሰለም ሰለዋት ሳይወርድ እንደው 10 ጊዜ ይወሳሉ አንዴ እንኳን አለማውረድ ይሄ ሸቃዋ ምልክት ነው። እንዳልኩ ቅድም ሰለዋት የሚያወርድ ሰው ረህመት ይወርድበታል። ረህመት አላህ ሸቅይ ላይ ያወርድ ማለት ረህመቱን እንዳያወርድበት ነፍጎት ነው። ሰለዋትን ሲከለክለው ተውፊቅ ካላረገለት በቃ ሸቃዋ ጽፎበታል። እንደ ረህመቴን አልሰጥህም እያለው እኮ ነው። ከባድ ነገር እኮ ነው ይሄ በጣም። ወኒሲያን ጠሪቅ الجنة ይላሉ። የጀነትን ጎዳና ይረሳል፣ አያውቀውም። ወድኹል النار እሳት ለመግባት ታጭተዋል ይላሉ። والوصف بالجفا ደግሞ ቀልበ ደረቅ ነው፣ ሸካራ ነው ተብሎ ተወስፎበታል። ኢላ መን አተ الله بقلب سليم ከሚለው ይወጣል። وأنه أبخل الناس በጣም ስስታም ነው፣ ንፉግ ነው። የፈለገ ገንዘብ ኢንቨስት ቢያደርግ ነብዩ ሰለላሁ ዐለይሂ ወሰለም ተወስተው እና መጅሊስ ላይ ደግሞ በረካ የለውም። መለም ይሶላ አሊ ላ ዲነ ለሁ ይላሉ። እንደው ዲኑ ራሱ ያጠናጥላል። ወአነሁ ላ የራ ወጅሀሁ ልከሪም አያየውም የውመል ቂያማ ጀነት አይገባም ማለት አይደለ። እነዚህንና ሌሎች ጀፋኡ ጋር የተያያዙ ነገሮች አሉና ያን እንድናደርግ ነው። ሁላችንም ያው ሶላዋት ላይ እንበርታ። ቀላል ነገር ነው፣ በጣም ቀላል ነው። ጊዜ አይፈጅ፣ ትንፋሽ አይፈጅ፣ ኦክሲጅን አይፈጅ፣ ረሃብ አያስኬድ፣ ተራራ ያስወጣ። በጣም ሲምፕል ነገር ምላሳችን ላይ ያለች ቀላል ኢባዳ ናትና ስንወጣ፣ ስንገባ፣ ስንቀመጥ፣ ስንነሳ ብቻችንን ስንሆን እንደ 10 ጊዜ 15 ጊዜ እያለን ባልን ቁጥር ከፍተኛ ደረጃችን ከፍ እያለ ይሄዳል ለማለት ነው። ይሄ ቻሌንጁንም በተመለከተ ያልከው ነገር ጥሩ ነው። ወንድሞች የሰላዋት ቻሌንጅ እያሉ ሰዎችን ለማበረታታት ጥረት ያደርጋሉ። 1 ሚሊዮን 2 ሚሊዮን 5 ሚሊዮን 10 ሚሊዮን እያሉ እና ወደዚህ ኢንቨስትመንት እኛ እንድንገባ ነው። ሰው ለራሳቸው በጣም ነው የሚጠቀሙት፣ ትልቅ ሀብት ነው እያካበቱ ያሉት ይሄን የሚያነሳሱ ሰዎች። ግን ለኛ ደግሞ እንትን ሰላዋቱን እንድንለምደው እንድንለው ትልቅ ማነሳሻ ነውና እያንዳንዳችን በልባችን እየነያን 1 ሚሊዮን እላለሁ 500 ሺህ እላለሁ እያለን 10 ሺህ 20 ሺህ እላለሁ እያለን እየነያን ይሄን ቻሌንጅ ሁሌም ብንቀላቀል ፓርት ኦፍ አወር ላይፍ ይሆናል ማለት ነው። የኛ ሶላዋት የኛ ህይወታችን አካል ይሆናል ማለት ነው። ያው በዚህ ጉዳይ ላይ ያው ሁላችንም እንበርታላለሁ። ጀዛኩሙላህ ኸይር። መርሐባ ውድ ሀሪማ ቤተሰቦች፣ እንግዲህ የለይለተል ጁሙዓ እንግዲህ ከክቡር አምባሳደር ሀሰን ታጁ ጋር በሶላት ዙሪያ ያነሳነው ነገር መቼም አላበቃም። የሶላት ማብቂያ የለውም። ቅድም ተክሰውታል። ውቅያኖስ ነው፣ ወደ ታቹ ስምጥ ነው፣ መቼም መነሻ የለውም እና መድረሻ የለውም በአጠቃላይ። እና እንግዲህ ኢንሻአላህ ቻሌንጁን ያው በ095368 0911225174 ላይ ያው የቻላችሁትን ብላችሁ ቴክስት እንድታደርጉ ነው። እንደተለመደው እንግዲህ 30 ሚሊዮኑ ደፍነን እንግዲህ ማለፍ ጀምረናል። አሁን ደግሞ ኢንሻአላህ ወደ 40 ሚሊዮን ጉዞ እናደርጋለን። መቼም የሁሉ ሰምተን ደግሞ ምን ቆጥበው ነገር የለም፣ ሁሉም ለራሳችን ነውና እንደው ሁላችንም በርታ ነው። ዩቲዩብ ቻናላችንም ሰብስክራይብ በማድረግ ሀሪማ ቲቪን ይቀላቀሉ። እንዲሁም ለሀሪማ እንግዲህ ሁሉም የተሻለውን የበጎውን የራሱን አስተዋጽኦ አሻራውን ያኑር እንላለን። እንግዲህ የዛሬ ፕሮግራማችን ይህን ይመስላል። አብራችሁ ለነበረው ቆይታ እንግዲህ ሁላችሁንም አመሰግናለሁ። ክቡር አምባሳደር ሀሰን ታጁን እንዲሁም ከጀርባ የነበሩ የሀሪማ ስታፎችን ሁሉ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። لا